አሜን። ጸሎት የማያውቁት ሦስቱ ቅዱሳን። ካፒቴን እባክህን መርከቢቱን ደሴቱ ጋር አቁም። ይህንን ማድረግ አልችልም። እባክህን ሚስቴ የደረሰች ነፍሰ ጡር ናት። በማንኛውም ሰዓት ልትወልድ ትችላለች። ይህንን ማድረግ አልችልም። ካፒቴኑን ተከትለህ ጠይቀው። አባን ሊያስፈቅዳቸው ነው መሰለኝ። አባ እስክንድር፣ በዚህ ደሴት ላይ 3 ቅዱሳን ይኖራሉ። ምን አይነት ሰዎች ናቸው? መነኮሳት? አይ አሳ አጥማጆች ናቸው። በእርግጥም በዛ አካባቢ ያልተለመዱ እጅግ በጣም ትላልቅ አሳዎች አሏቸው። ተአምራትንም ያደርጋሉ። እርግጥ ነው ብዙ ተአምራትን የሚያደርጉ አረጋውያንን አይቼ አውቃለሁ። እንደዚህ ባሉ ነገሮች በፍጹም አላምንም። በዚህ ዘመን ገዳማት ውስጥ እንኳን ቅዱሳንን ማግኘት አይቻልም። አሁን እናንተ የምትሏቸውም ሰዎች ተራ አሳ አጥማጆች ናቸው። እባክዎትን አባይ በሉ። እውነቱን እየተናገርን ያለነው ብዙ ሰዎች ያውቋቸዋል ናቸው። ይመልከቱ፣ በመስቀል አማትቤ የምልልዎታለሁ። እሺ እንግዲያውስ ደሴቱ ጋር አቆሙ። ቅዱሳኖቻችሁን እንጎብኛቸው እስቲ። ሁላችሁም ቦታችሁን ያዙ። ካፒቴን፣ ቀዛፊዎች ቀለል ያሉ ተራ ሰዎች እንደሆኑ ይገባኛል። ነገር ግን አንተ የተማርክ ሰው ነህ። ታዲያ እንዴት እንደዚህ ባሉ ተላ ታሪኮች ታምናለህ? አሁን በእርግጥ ብዙ ቅዱሳን አሉ። ነገር ግን እነዚህ አሁን የምትሏቸው ሰዎች እነርሱ ተራ አሳ አጥማጆች ናቸው። ነገር ግን ማየት እንደሚችሉት አባ ሰዎች በዚህ ነገር ያምናሉ። አቁሙ! መልህቁን ጣሉት! ኒቆዲሞስ፣ እባክህን ለሚስቴ ለማርያ እንዲጸልዩላት ንገርልኝ። በቅርቡ ልጅ ትወልዳለች። በሉ ወንድሞቼ፣ መቅዘፍ ከጀመራችሁ በሉ ቅዘፉ፣ ቅዘፉ። ወደዚህ እየመጡ ነው። ወደዚህ? አዎን። በሉ እጅ እንንሳ። እንኳን ደህና መጣችሁ። ይባርኩን አባታችን። እግዚአብሔር ይባርካችሁ ልጆቼ። እዚህ ደሴት ላይ የሚኖሩ ቅዱሳን እንዳሉ ሰምቼ ነበረ። እዚህ ደሴት ላይ የምንኖረው ሰዎች እኛ ብቻ ነን። መልካም። አንድም ቅዱስ አይተን አናውቅ። ነገር ግን አባታችን እባክዎ ወደ ትንሿ ጎጆአችን ይግቡ። መልካም፣ እናመሰግናለን። እንደዚህ ያለ ትልቅ አሳ አይተህ ታውቃለህ? በጭራሽ በህይወቴ እንደዚህ ያለ ትልቅ አሳ አይቼ አላውቅም። እንኳን በማንኛውም ጊዜ እዚህ ብትመጣ እንደዚህ ያሉ አሳዎችን ብቻ ነው የምታየው። የሚገርም። ከዚህ ይጠጡ አባታችን፣ ንጹህ የምንጭ ውሃ ነው።
እግዚአብሔር ሥራው ድንቅ ነው። አመሰግናለሁ። እስቲ ንገሩን፣ እናንተ ማን ናችሁ? ወደዚህስ መች ነው የመጣችሁት? ከየትስ ነው የመጣችሁት? ምንስ እያደረጋችሁ ነው? ከመቼ ጀምሮ ወደዚህ እንደመጣን በእርግጥም አናውቅም። ምናልባትም 20 ዓመታት ይሆኑ፣ ምናልባትም 30 ዓመታት። እኛ በዚህ ሐይቅ ላይ አሳ የምናጠምድ አሳ አጥማጆች ነበርን። ከዕለታት በአንድ ቀንም እንደተለመደው አሳ እያጠመድን ሳለን ኃይለኛ ማዕበል ተነሳና ሁሉንም ነገር አወደመ። በጣም አስፈሪ ነበር። እናም በእንጨት ስባር ላይ ሆነን ተረፍን። ለእግዚአብሔርም ስዕለት ተሳልን። አምላካችን ሆይ በሕይወት ከተረፍንና ወደዚህ ደሴት ከደረስ ይህንን ደሴት ለቀን ሳንሄድ እስከ ሕይወታችን መጨረሻ በዚያ እንኖራለን ብለን ስዕለት ተሳልን። አዎን፣ እስከ ሕይወታችን መጨረሻ። በዓመት አንድ ጊዜም ካህን ይመጣል። እናም ኃጢአታችንን እየተናዘዝን ንስሐ እንገባለን። ልጆቼ። እሺ አባታችን። እሺ። በክረምት ወራትስ እንዴት ነው የምትቆዩት? በአንድ ልብስ ብቻ? አይደለም፣ ብዙ የሚረዱን ሰዎች አሉ። ልብሶችን ይልኩልናል። አዎን፣ በጣም ጥሩ ሰዎች። እና እንዴት ነው የምትጸልዩት? ይህ አስፈላጊ ነገር ነው። ምን አይነት ጸሎት? እኛ የፊደል ገበታ ብቻን የተማርነው፣ እርሱንም አልዘለቅንበትም። ነገር ግን ቅድስት ሥላሴ እንዳለን እናውቃለን፣ እናምናለንም። አብ፣ ወልድ፣ መንፈስ ቅዱስ። እኛ ደግሞ 3 ነን። እኔ ባስልዮስ እባላለሁ፣ እርሱ ደግሞ ዮሐንስ፣ እርሱ ደግሞ ኤልያስ። ምንም ጸሎት ስለማናውቅም በራሳችን አንድ ጸሎት ሰርተናል። እንዲህ እያልን እንጸልያለን። አንድም 3ም ነህ አምላክ ሆይ፣ እኛ ደግሞ 3 ነን። አምላክ ሆይ ማረን። አንድም 3ም ነህ አምላክ ሆይ፣ እኛ ደግሞ 3 ነን። አምላክ ሆይ ማረን። ይህ አይሆንም፣ መልካም አይደለም። መጸለይ ያለባችሁ እንደዚህ ነው። ይህ ጌታችን ያስተማረው ጸሎት ነው። አባታችን ሆይ ይባላል። አዳምጡ፣ አቡነ ዘበሰማያት እየጸለዩ ነው። ጎብኚዎች እንዳሏቸው ያወቁ ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሳው ይጣፍጣል። አሁን ይጣፍጣል። አባታችን ጸሎቱን እንዲያስተምሩን እንጠይቃቸው። ደካሞች ነንና ማሩን አባታችን። ነገር ግን ይህንን ጸሎት መልመድ እንሻለን አባታችን። መልካም። መጻፍና ማንበብ ካልቻላችሁ እንግዲያውስ በቃላችሁ ያዙት። ተነሱ፣ ጸሎቱን ላስተምራችሁ። ተከተሉኝ። ኒቆዲሞስ ና እንጂ። እሺ አባታችን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህን ትምጣ። ስምህ ይቀደስ፣ መንግሥትህን ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና። ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እንዲህ ባለ ዓለም ውስጥ የሚኖር ምን አይነት ሰዎች ናቸው? ምን አሉ አባታችን? እንዲህ ባለ ዓለም ውስጥ የሚኖሩ ምን አይነት ሰዎች ናቸው? እጅግ የሚደንቁ ሰዎች ናቸው። ቅዱሳን ናቸዋ። የምን ቅዱሳን? እነዚህ ተራ ነገር ግን በእግዚአብሔር ያሉ ሰዎች ናቸው። የሚደንቀው የእግዚአብሔር ሥራ ነው። Huggy's Little Movers are up to 100% leak proof, so I don't have to worry about leaks or blowouts. Wherever you go, take Ritz to go. ኒቆዲሞስ ለሚስቴ ለማርያም እንዲጸልዩላት ነገርክልኝ? አሁን ነግሬያቸዋለሁ። እግዚአብሔር ይመስገን። እንግዲያውስ ሁሉም ነገር መልካም ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አሜን። አቤቱ ጌታ ሆይ ማረን። አባታችን መርከቡን ያቆሙት። ምንድን ነው የምሰማው? ምን? አባታችን ጸሎቱን ረስተነዋል። አባታችን ይቆዩን። ጸሎቱን ረስተነዋል። አባታችን ያስተማሩንን ጸሎት ረስተነዋል። ስምህ ይቀደስ ካልን በኋላ ምን ነበር የምንለው? እኔ 50 ዓመታትን ሙሉ መነኩሴ ሆኜ ኖሬያለሁ። ሁሉንም ጸሎቶች አውቃቸዋለሁ። ነገር ግን በውሃ ላይ መራመድ አልችልም። እንደዚህ አይነት ነገር የማድረግ ስልጣንና ጸጋ የለኝም። እናንተ ግን አንድም ሶስትም ነን፣ እኛ ሶስት ነን፣ አምላክ ሆይ ማረን የሚል ጸሎት ብቻ ነው የምታውቁት። ነገር ግን ንጹሕ ልብ አላችሁ። ከእግዚአብሔር ጋር ወደ ቅዱስ ደሴታችሁ ተመለሱ። በዚያም ሁኑና በፊት እንደምትጸልዩት ጸልዩ ልጆቼ። ከዚህ ታሪክ ጋር ተመሳሳይ ታሪክም በእኛ ቤተክርስቲያን